በኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ የመጀመሪያውን የእመቤታችንን ስዕል አድኖ ማን እንደሳለው ያውቃሉ? ታላቁ ወንጌላዊ ቅዱስ ሉቃስ ነው። አዎ ስዕል አድኖ የጀመረው ገና ከሐዋርያት ዘመን ነው። በቤተክርስቲያናችን ትውፊት ስዕል የሰዓሊው ፈጠራ ስራ ሳይሆን በቀለም የሚጻፍ ወንጌል ነው። ይህ ቅዱስ ትውፊት ወደ ሀገራችን ሲመጣ አባቶቻችን ስዕላትን ሲስሉ ጥብቅ ስርዓት ነበራቸው። ለምሳሌ በኢትዮጵያ ስዕላት አድኖ ላይ የቅዱሳን አይኖች ትልልቅ ሆነው የሚሳሉት ለውበት ሳይሆን መንፈሳዊ አስተውሎትንና ንቃትን ለማሳየት ነው። እያንዳንዱም ቀለም የሚዘጋጀው በጥልቅ ጽሞናና ጸሎት ነበር። ይህ የሚያስተምረን ትክክለኛው ስዕል አድኖ ተራ የቤት ማስዋቢያ ሳይሆን የቅዱሳን በረከት የሚያድርበት ታላቅ መንፈሳዊ ቅርስ መሆኑን ነው። ነገር ግን ዛሬ በገበያ ላይ የምናያቸው አብዛኞቹ የፋብሪካ ስዕላት ይህንን ስርዓትና ክቡር ትውፊት የለቀቁ ናቸው። ቤተ ቅዱሳን ግን ይህንን የአባቶቻችንን ጥንታዊ የስዕል ሕግ ሳይበርዝ ጠብቆ የጸሎት ክፍሉን በእውነተኛው ትውፊት እንዲሞላ እያደረገ ነው። የጸሎት ክፍሉን በዚህ ታላቅ የሐዋርያት በረከትና ትክክለኛ መንፈሳዊ ቅርስ ለማሟላት አሁኑኑ ቤተቅዱሳን.com ላይ በመግባት ይዘዙ። ከ7 እስከ 15 ቀናት ባለው ጊዜ ውስጥ በዓለም ዙሪያ በቀጥታ እርሶ ቤት ድረስ በክብር እናደርሳለን።